ቅርጽን በመያዝ ግልጽ የሆነ እቅድ በማቀድ ራስን ለጥቃት ታጋልጣለህ። ጠላት እንዲያቅብህ ግልጽ የሆነ ቅርጽ ከመያዝ ራስን ተቀያሪና ተንቀሳቃሽ አድርግ። ምንም ነገር በእርግጥ እንደማይሆንና የትኛውም ህግ ለሁሌም እንደማይሰራ አስብ። ራስን ለመጠበቅ ምርጡ ዘዴ እንደ ውሃ ፈሳሽና ቅርጽ አልባ መሆን ነው። መቼም ቢሆን ራስን በእርጋታና በሚቆይ ስርዓት እንዳታገኘው፣ ሁሉም ነገር ይቀየራልና። 48ኛው ህግ ቅርጽ አልባ ሁን። ዛሬ የምናወራው በ48 Laws of Power መጽሐፍ ውስጥ የመጨረሻውን ህግ፣ በጣም አስፈላጊ ህግ 48ኛውን ህግ ነው የምናወራው። ከዚህ በፊት ያሉትን ህጎች በሙሉ ጠቅልሎ የሚይዝ፣ ይህንን ህግ ካላወቅነው ወይም በደንብ ካልገባን በሌሎቹ ህጎች ራሳችንን ጭራሽ እንጥላለን ወይም እንጎዳለን ብዬ አስባለሁ። ሮበርት ግሪን ስለዚህ ህግ 3 ምናምን ተጠይቆ ነበር ኢንተርቪዎች ላይ። 48ኛው ህግ በጣም አስፈላጊ እንደሆነ፣ ይህንን ህግ ካላወቅነው ከዚህ በፊት የነበሩት ህጎች ምናልባት ወደኋላ ሊጎትቱን እንደሚችሉ ብዙ ጊዜ አውርተዋል። መጀመሪያ ይህን ህግ የተላለፉትን ስፓርታዎችን እንመልከት። በድሮ ጊዜ ግሪክ አካባቢ አቴንስ እና ስፓርታ የሚባሉ ኪንግደሞች ነበሩ። እነዚህ ኪንግደሞች የየራሳቸው የሆነ ጥሩ ጎን ያላቸው፣ መጥፎ ጎን ያላቸው። ግን ስፓርታ የምትታወቀው አንደኛ በተራራ የተከበበች ሀገር ነች። በጣም ጦርነት ላይ ታተኩራለች። ጦርነት ላይ ሲባል ምን ያህል እንደምታተኩር ስንመለከት ወንድ ልጆችን ገና ከ7ኛ ዓመታቸው ጀምሮ ለጦርነት ያዘጋጇቸው ነበረ። ትምህርት የለም፣ ፊሎሶፊ አይማሩ ነበረ፣ ቁጥር ምናምን አይማሩ ነበረ። ሊትራሊ ፎከስ የሚያደርጉት ጦርነት ላይ ብቻ ነበር። ሌላው ነገር ደግሞ በተራራ የተከበበች ስለሆነ ራሷን መከላከል ላይ ነበር የምታተኩረው። ወደ ሌላ ሀገር ሄዳ መዋጋትን ምናምን ሳይሆን ራሷን ባለችበት አካባቢ ራሷን መጠበቅ ላይ ነበር ፎከስ የምታደርገው። እዛው ጎረቤታ ደግሞ አቴንስ የምትባል ኪንግደም አለች። አቴናውያን ደግሞ የተከበቡት አብዛኛውን በውሃ ነው። ጦርነት ላይ ብቻ ሳይሆን የተለያዩ ነገሮች ላይ ራሳቸውን ያስተምራሉ። ፊሎሶፊ፣ ኢኮኖሚክስ፣ ፖለቲክስ። ከጦርነትም ውጪ በእነዚህ ነገሮች ላይ ልጆቻቸውን ያስተምራሉ፣ ራሳቸውን ያስተምራሉ። የተለያዩ ነገሮች ላይ ይታያሉ። ኢምፓየር ናቸው ደግሞ እነዛ ራሳቸውን መከላከል ላይ ነበር የሚያተኩሩት። አቴናውያን ግን ወጥተው ወደ ሌላ ሀገር ሄደው መግዛት፣ መዋጋት ላይ ነበር ፎከስ የሚያደርጉት። ሰው ሲበዛባቸው ያደረጉት ወደ ሌላ ሀገር መሄድ ነው። በጀልባ በእግረኛም ቢሆን ወደ ሌላ ሀገራት ሄደዋል። እስያ ሄደዋል፣ ወደ አፍሪካ ሄደዋል። አብዛኛው ቦታ ላይ ይገኛሉ። ከዛ በተጨማሪ ደግሞ አዲስ ነገር ለመቀበል በጣም ፈቃደኛ ናቸው። ራሳቸውን ከመከላከል ይልቅ ሌላ ነገር ወደ እነሱ እንዳይገባ ከመከልከል ይልቅ ራሳቸውን ክፍት አድርገው ለተለያዩ ነገሮች ራሳቸውን ኤክስፖዝ ያደርጉ ነበር አቴናውያን። አቴናውያንና ስፓርታ መጨረሻ ላይ ጦርነት ይጋጠማሉ ማለት ነው። በሚገርም ሁኔታ ጦርነቱን ያሸነፈው ስፓርታዎች ነበሩ። ስፓርታዎች ቅድም እንደነገርኳችሁ ጦርነት ላይ ማንም አይችላቸውም። የራሳቸው የጦርነት ፍልስፍና አላቸው። በጣም ጠንካራ ናቸው። ራሳቸውን ገና ከ7ኛ ዓመታቸው ጀምሮ ነው ለጦርነት የሚያዘጋጁት። ስፓርታ አቴንን ስታሸንፍ እያንዳንዱን አቴናውያንን የያዙትን ከተማ ወይም ሀገር መቆጣጠር አለባቸው። እንዴት መቆጣጠር እንደሚችሉ ደግሞ አያውቁም። ምክንያቱም ከዚህ በፊት ስለ ፍልስፍና አልተማሩም፣ ስለ ፖለቲክስ አልተማሩም። የሚያውቁት ስለ ጦርነት ብቻ ነበር። ሁሌም እንደሚደረገው ኮማንደሮች ወይም አንድ የያዙት ሀገር ሚኒስተሮችን አውርደው ራሳቸው ሚኒስተሮች ያደርጋሉ ማለት ነው። ብዙም ሳይቆይ ስፓርታ ይህንን አካባቢ የአቴናውያንን አካባቢ መቆጣጠር አልቻለችም። ጭራሽ እነዚህ ሚኒስተሮች ወደዛ የተላኩት በጣም ለብር ስግብግብ ሆኑ፣ ኮራፕሽን ውስጥ ገቡ፣ ጉቦ ውስጥ ገቡ። አካባቢውን እንዴት መቆጣጠር አይችሉም። እዛው አካባቢ ያሉ ሰዎች ከዚህ በፊት አቴናውያን የያዟቸው የአካባቢው ሰዎች ጭራሽ ስፓርታዎች ላይ ቅሬታ ማንሳት ጀመሩ፣ መዋጋት ጀመሩ ማለት ነው ለነፃነት። መጨረሻ ላይ ከ30 ዓመት በኋላ ትልቁ ስፓርታ፣ ጠንካራው ስፓርታ በቲበስ በሚባል እዛው አካባቢ ካለ ኪንግደም ጋር ተዋግቶ ይሸነፋል ማለት ነው። ይህንን ነገር ስናይ አቴንሶች ምንም ቢሆን በጦርነቱ ቢሸነፉ ብዙ ነገር ያውቁ ነበር። ጦርነትን ያውቃሉ፣ ኢኮኖሚክስን ያውቃሉ፣ ፖለቲክስን ያውቃሉ፣ አካባቢያቸውን በደንብ ያውቃሉ። እያንዳንዱን ነገር ፊሎሶፊን ጭምር ለመረዳት ይሞክሩ ነበር። ስፓርታዎች ግን ራሳቸውን መከላከል ላይ ከሌላ ሀገር የሚመጡ ነገሮች ወደ እነሱ እንዳይገባ ነበር የሚከላከሉት። ቀስ እያለ ምንም ያህል ስፓርታ በጦርነቱ ምርጥ ብትሆንም ሌላ ነገሮች ላይ እውቀት ከሌላት፣ ጥበቡ ከሌላት ከጦርነት ካለፈ በኋላ አትችልበትም ማለት ነው። ኢኮኖሚክሱን አልቻለችበትም ነበረ። አቴናውያን ካሸነፈች በኋላ ሰውን እንዴት ማኔጅ እንደምታደርግ፣ አካባቢዋን እንዴት ማኔጅ እንደምታደርግ አታውቅም ነበረ። ስፓርታ አንድ ቅርጽ ብቻ ነበራት፣ እሱም ጦርነት ብቻ ማለት ነው። እኛም ቢሆን አንድ ነገር ላይ ብቻ ፎከስ
ማድረግ እንደሌለበት የተለያዩ ቅርጾች እንዲኖረን። አሁን ስፓርታ በዛ ጊዜ ፊሎሶፊ ቢማሩ ኖሮ፣ የሰውን ኔቸር ቢያውቁ ኖሮ፣ ኢኮኖሚክስን ቢያውቁ ኖሮ ማኔጅ ማድረግ አይከብዳቸውም ነበረ አቴንን ካሸነፉ በኋላ ማለት ነው። ትክክለኛው ስትራቴጂ በየትኛውም ነገር ብንሄድ ፎርምለስለስ ነው ወይም ቅርጽ አልባነት፣ ለየትኛውም ነገር አዳፕቲቭ መሆን ማለት ነው። በኢቮሉሽን በሳይንስ ብንሄድ ደግሞ አብዛኛው እንስሳት ሼል ያላቸው ይሄ ልክ እንደ ኤሊ ትልቅ የራሳቸው መከላከያ ያላቸው እዛ ውስጥ ራሳቸውን የሚደብቁ እንስሳት ብዙ አይቆዩ። ይህ የሚሆንበት ምክንያት አንደኛ በጣም ቀስ እንዲሉ ያደርጋቸዋል። እነሱን መጉዳት ለሚፈልጉ እንስሳት ከሼሉ ውጭ ራሳቸውን መከላከያ መንገድ የላቸውም። ፍጥነት የላቸውም። ሮጦ ማምለጥ አይችሉም። ራሳቸውን ተዋግተው ወይም በቃ ራሳቸውን ከመከላከል ውጭ ምንም ማድረግ አይችሉም። ሼላቸው ብቻ ነው ዋና መከላከያ መንገዳቸው ማለት ነው። አንድ ሼል ብቻ ማለት ነው። ራሳቸውን መከላከያ መንገድ አንድ ቅርጽ፣ አንድ መንገድ ብቻ ነው ያላቸው። እነዚህ እንስሳት ብዙ አይቆዩም። ኤሊ ነው እስካሁን በጣም የቆየው እንስሳ። ለዛ እኛም ራሳችንን ከመከላከል አንጻር ወጥተን ለተለያዩ ነገሮች ራሳችንን ኤክስፖዝ ማድረግ አለብን ያለ እዚህ ጋር ፊልም ይነግረናል ማለት ነው። ይህን ህግ ደግሞ የተጠቀመውን ማውን ደግሞ በዚህ ታሪክ እንመልከት። በቻይና ናሽናሊስቶችና ኮሚኒስቶች የሚባሉ የተለያዩ ፖለቲካል አይዲዮሎጂ የነበራቸው ህዝቦች ነበሩ። ናሽናሊስቶች በቺያንግ ነበር የሚመሩት፣ ኮሚኒስቶች ደግሞ በማኦ ነበር የሚመሩት። በ1935 ላይ ናሽናሊስቶችና ኮሚኒስቶች እየተዋጉ ነበረ። ኦልሞስት ኮሚኒስቶች ተሸንፈው ነበር፣ ማኦ ተሸንፎ ነበረ። ግን በዛ መሀል ጃፓን ቻይና ውስጥ ትገባለች ማለት ነው ለጦርነት። እርስ በርስ መጠላታቸውን ትተው ፊታቸውን ወደ ጃፓን ያዞራሉ። ከዛ ከሁለተኛ ዓለም ጦርነት በኋላ ጃፓን ትሸነፍና ከቻይና ትወጣለች። አሁን እንደገና ኮሚኒስቶችና ናሽናሊስቶች የሚዋጉበት ሰዓት እንደገና ተመልሶ መጣ ማለት ነው። ኮሚኒስቶች ጃፓን ከወጣች በኋላ ማንቹሪያ የሚባል ትንሽዬ ታውንን ይዘው ነበረ። ናሽናሊስቶች ግን አጠቃላይ ኦልሞስት ቻይናን ይዘው ነበረ። ቻንግ ያሰበው የናሽናሊስቶቹ ዋና ሄዶ ማንቹሪያን ወሮ ኮሚኒስቶችን አሸንፎ ከዚህ ወዲህ ናሽናሊዝም ነው የሚመራው ብሎ ለማሸነፍ ነበረ ሀሳብ። ሁሉንም ወታደሮቹን ወደ ማንቹሪያ ይልካል፣ ኦልሞስት ሁሉንም። ግን ማኦ ማንቹሪያን ለቀቀላቸው። ታውኑን ለቆ ወደ ጫካው ወደ ተራራው ምናምን መግባት ጀመረ ማለት ነው። መጀመሪያ ናሽናሊስቶችም እያሸነፉ መስሏቸው ነበረ፣ ግን ማኦ ከጀርባ እያደረገው ያለ ነገር ነበር። ማንቹሪያን ይዘው ረዥም ከዋናው ከተማ ናሽናሊስቶች ከነበሩበት ከተማ እስከ ማንቹሪያ በጣም ረዥም መንገድ ነው። እዚህ ረዥም መንገድ ላይ ነው ስንቃቸውን ምናምን ምግብ፣ ውሃ ምናምን የሚላከው ማለት ነው። ማኦ ምንድን ነው የሚያደርገው? ጉሬላ ዋርፌር የሚባል ነገር አለ። የሽምቅ ውጊያ ነው መሰለኝ በአማርኛ። አውቆ እየሄደ የምግብ ዝርጋታውን ይመታባቸዋል። ምግቡን የሚያመጡ ሰዎችን ይገልባቸዋል። ወይም ወደ ከተማው ድንገት እየገባ ዋና ዋና ኮማንዶችን፣ ወታደሮችን መግደል ጀመረ ማለት ነው። ይህንን ነገር በደንብ ለማስረዳት መጽሐፉ ጎ እና ቼዝ የሚባሉ ጨዋታዎች አሉ። ቼዝን ሁላችንም እናውቀዋለን። ቀጥተኛ ነው፣ ሊኒየር ነው፣ አንድ መንገድ ብቻ ነው እና በጣም ትንሽዬ ስኩዌሮችን ያሉት መጫወቻዎቹን ለማስቀመጥ፣ ንጉሱን፣ ንግስቲቷን ምናምን ለማስቀመጥ። ጎ የሚባለው ግን በጣም ሰፊ ነው። 361 ስኩዌሮች አሉት፣ ወደ 52 ድንጋዮች፣ ተቃራኒውም ተጫዋቹም አለው። የተለያዩ መንገዶችን መጠቀም ይቻላል ጎ ላይ ማለት ነው። ማኦ የጎ ሱሰኛ ነበር፣ በጣም ጎን ይጫወት ነበረ። ቺያንግ ግን የተለያዩ ሀገራት ሄዶ በተለይ ጀርመኒ ሄዶ የጦርነት መንገዶችን ተምሮ ነው የመጣው። እዛ ደግሞ ብዙ ጊዜ ዌስተርን ሀገር ላይ ቼዝ ነው ያለው እንጂ ጎ ጨዋታ የለም። ቼዝን በደንብ ያውቃል። በመጨረሻ ፍርሃት እየለቀቀባቸው የሆነ ቦታ ድንገት እየከበባቸው እየገደላቸው መጨረሻ ላይ እነ ማኦ ያሸንፋሉ ማለት ነው። ምንም ያህል ማኦ በጣም ትንሽ ቢሆኑ ኮሚኒስቶችም ድንገት ቅርጽ አልባ መሆኑ የሆነ ሳለ ይዘጋ ይገኛሉ፣ የሆነ ሳለ ይዝጋ ይገኛሉ። ፍርሃትን በመልቀቅ በናሽናሊስቶች ወታደሮች ላይ በማስፈራራት በማስደንገጥ ተኝቶ ያገኟቸዋል ምናምን። በዚህ መንገድ ፋይናሊ ያሸንፋቸዋል ማለት ነው። ማኦ እዚህ ጋር የተናገረው አንድ በጣም ደስ የሚል ኮት አለው። እኛን ለማዋጋት ስትፈልጉ አንፈቅድላችሁም፣ አታገኙንም። ግን እኛ እናንተን ለማዋጋት ስንፈልግ ወዴትም እንዳትሄዱ እናያረጓቸዋል። ከዛ በደንብ እንመታቸዋለን፣ እናባረራቸዋል። ጠላት ወደኛ ሲመጣ
ወደኋላ እናሻሽጋለን። ግን ጠላት ሲቀመጥ እንደበድበዋለን። ጠላት ይደክመዋል፣ እንመተዋለን። ጠላት ሲያሸገሽግ እንከተለዋለን። ይህ በጣም ደስ የሚል የማኦ ኮት ነው። የመጀመሪያው ይህንን ህግ ለመጠቀም ማድረግ ያለብን ነገር ስሜታችንን ለጠላት መቼም አለማሳየት ነው። ይህ ማለት የሆነ ነገር እንደሚጎዳን የሆነ ሰው ካላወቀ፣ በጣም መጥፎ ስሜት የሆነ ሰው ሲያደርግ እንደሚሰማን ያ ሰውዬ ካላወቀ ደግሞ ያንን ነገር ማድረግ አይችልም፣ ይተወዋል። ምንም ነገር ቢደረግብን ኢሞሽንለስ ነው መሆን ያለብን። አንድ ፊት፣ አንድ ኢሞሽን ሁሌም ማሳየት ማለት ነው። ለምን የሆነ ነገር ካሳያቸው ደግሞ ይመተዋል። ከዛ ደግሞ ማየት ያለብን ነገር ትልቅነትና ተቀያያሪነት የቱ ይሻላል በሚለው ነው። አሁን በነገርኳችሁ ታሪክ በናሽናሊስቶቹና በኮሚኒስቶቹ ይህን ያህል ትልቅነት ላያስፈልግ ይችላል። ተቀያሪነት፣ እዚህ ጋር እንዲህ መገኘት፣ እዛ ጋር ኬዎስ መፍጠር፣ ይሄ ነገር ሊሻል ይችል ይሆናል። ሌላው ደግሞ እርጅና ላይ ስንመጣ ሰው እያደገ በመጣ ቁጥር የራሱን እምነት እየያዘ የነበረው እምነት እየጠነከረ ሶሊዲፋይ እየሆነ ነው የሚሄደው። ግን በዛው ልክ ጊዜ በሄደ ቁጥር ነገሮች እየተቀያየሩ ነው የሚመጡት። ለዛ ባደጉን ቁጥር እያረጀን በመጣን ቁጥር አዲስ ነገር መሞከር፣ አዲስ ሀሳብን ለማወቅ መሞከር ያስፈልጋል። ሌላው በጣም ያስገረመኝ ነገር ሮበርት ግሪን ይህ ሁሉ ህጎችን ከጻፈ በኋላ የራስህን ጥበብ የራስህን ህግ ብትይዝ ይሻልሃል ብሎ ነው ይህንን መጽሐፍ የሚዘጋው። ይህ ማለት ሁሌም ከአንድ ሰው ሁሌም የሆነ ነገር የምትወስድን ከሆነ የራስህ የሆነ ነገር አይኖርህም፣ የራስ ፍልስፍና አይኖርህም። ሰው ያለፈውን ጥበብ ብቻ ነው የምትይዘው። ግን ለተለያዩ ነገሮች ኤክስፒሪየንስ ስትወስድ፣ ራስን ክፍት ስታደርግ፣ አዳዲስ ነገሮችን በራስህ ለመማር ስሞክር የራስ የሆነ ለራስ የሚሆን በሰርከምስታንስ በሁኔታ ለራስ የሚሆን ህጎችን ጥበቦችን መያዝ ትጀምራለህ ማለት ነው። ይሄ ህግ እነዛ 47 ህጎችን ያጠቃልላል ስል ሁሌም አንድን ህግ ብቻ መያዝ የለብንም። አሁን ለምሳሌ ከዚህ በፊት የመጀመሪያውን ህግ ሰርቼ ነበር፣ ሁለተኛውን ህግ ሰርቼ ነበረ። ግን እያንዳንዱ ህግ የራሱ ጊዜና ቦታ አለው። ሁሉንም ህግ አንድ ላይ ይዘህ ለተለያየ ነገር ነው የምትጠቀመው። አንዱን ህግ ብቻ ይዘህ ሙጭጭ ብለህ ይዘህ መቆየት የለብህም ማለት ነው። ሌላው ደግሞ በ33 የጦርነት ስትራቴጂ መጽሐፉ ላይ ይመስለኛል የመጀመሪያው ህግ ከዚህ በፊት የተዋጋውን ጦርነት ደግማ አትዋጋው ነው የሚለው። ይህ ማለት እያንዳንዱ ጦርነት የተለያየ ነው። ልክ የመጀመሪያውን ጦርነት እንዳሸነፍከው ሁለተኛውን ጦርነት ላታሸንፍ ትችላለህ። ይህ ህግ በጣም አስፈላጊ ነው ብዬ አስባለሁ። ራሳችንን ተቀያሪ ማድረግ፣ ለተለያየ ነገር ራሳችንን ኤክስፖዝ ማድረግ በጣም አስፈላጊ ነገር ነው። ሌላም ህግ አለው። ራሳችንን ከመደበቅ ይልቅ ወጥቶ ኢንቫይሮንመንቱን አዳፕት ማድረግ፣ ከሰው ጋር መተዋወቅ ምናምን አስፈላጊ እንደሆነ የሚናገርበት። በመጨረሻ ደግሞ ይህን ህግ ምናልባት በደንብ ክሪቲካሊ እንድናየው የሚያደርገን ነገር ራሳችንን በታትነንም ረዥም ጊዜ የምንቆይ ከሆነ አንዳንዴ ለመመታት ቀላል እንሆናለን። ሌላ ደግሞ ለመምታትም ይከብዳል። ግን ማኦ እንዳለው ጠላትን ተኝቶ ካገኘኸው ቅጥቅጥ ነው የምታደርገው ማለት ነው። ድብድብ እንዳይነሳ አድርገህ እንዲሞት አድርገህ። ይህ ማለት ልክ የመምቻ ሰዓት ሲደርስ፣ አታክ የምታደርግበት ሰዓት ሲደርስ ምንም ምህረት ልታሳይ አይገባም። ያለን ኃይል በሙሉ ተጠቅመ መምታት አለብህ ማለት ነው። አመሰግናለሁ። አይሆፕ ይህ ቪዲዮ እስካሁን ካያችሁት በተለይ በጣም ይረዳችኋል ብዬ አስባለሁ። ቴንኪዩ